ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ዛሬ የመጣሁበት ምክንያት እንዴት አድርጎ ሌባ እንደሰረቀኝ ላካፍላችሁ ብዬ ነው። በተለይ ከስደት ለምትመለሱ እህት ወንድሞቼ እንዳትታለሉ። በተለይ ተሸፋኞች ጥቁር በጥቁር ስትለብሱ ልብስን አይተው በጣም ይጠጋሉና ነገሩ እንደዚህ ነው። አዲስ አበባ ፓስፖርትሽ ደርሷል ብለውኝ ለመቀበል ሄድኩኝ። ከፖስታ ቤት ነው ፓስፖርቱን የምቀበለውና ከዛ ፓስፖርቴ ወሰድኩኝና ወጣሁ። እንዳላስረዝምባችሁ ብቻዬን ነበር ሄድኩት። ግን ሌባው ብቻዬን መሆኔን እያጠና ነበር። በሰዓቱ ጥቁር በጥቁር ነበር የለበስኩት። ተሸፋኝ ነኝ። የዛሬን 3 አመት ነው፣ ከ3 አመት በፊት ነው። ከዛ ተከተለኝ። በጣም ዝንጥ ያለ ፏ ያለ ያማረ ልብስ የለበሰ ነው። ግን ሌባ ነው ብላችሁ አጠረጥሩትም በጭራሽ። አለባበሱ ምናምን ፏ ዝንጥ ያለ ነው። እና እንዴት ነሽ? ሰላም ነሽ? አይ ደህና ነኝ አልሐምዱሊላህ አልኩት። ማሻአላህ አለ ፓስፖርትሽን ቶሎ በእጅሽ አስገባሽ አለኝ። አረ ብዙ አንከራተውኛል፣ እንደዚህ የዚህን ያክል ቶሎ አይደለም የተቀበልኩት አልኩት። ይሄው እኛን እኮ አንከራተቱን በቃ እያመላለሱን ምናምን አለ። ከዛ እንደዚሁ እያን ስለ ፓስፖርት እያወራን ታክሲ ለመያዝ እኔም እየተራመድኩኝ ነበረ። ታክሲ ተራ ድረስ ለመሄድ እሱም ሄደ። ከውጭ ነው የመጣሽው እንዴ ያለኝ። አዎ አልኩት። እናማን አለ የሆነ እድል አለ። ከውጭ ሀገር ለመጡት ሰዎች ቦታ እየተሰጠ ነው፣ መንግስት ቦታ እየሰጠ ነው። ከፈለክሽ ከአዲስ አበባ ከፈለክሽ ከናዝሬት አለኝ። እንዴት አልኩት። ተመዝግበሽ ምናምን አለኝ። ምዝገባው የት ነው አልኩት። እዚሁ አዲስ አበባ ቢሮ አላቸው። እኔ ራሱ ቀጠሮ ከሰዓት ብለውኝ መልሰውኝ እዛ እየሄድኩኝ ነው። ከፈለክሽ እግር መንገዴን ላደርስሽ እችላለሁ አለኝ። አይ ዛሬ ይቅርብኝና ሌላ ጊዜ ኢንሻአላህ በሌላ ጊዜ መዘገባለሁ አልኩት። አይ ዛሬ ብቻ ነው የመጨረሻ ቀን ነው ብለዋል አለኝ። ዞሮ ሊያሳምነኝ ነው እሱም የፈለገው። ያው ዞሮ ወጥመድ ውስጥ ሊያስገባኝ ነው። እሺ አልኩት። ተከተልኩት። እየሄድኩኝ ሳለ ያቺ ሴትዮም ራሱ ብሎ የሆነ ሴት ጠቆመኝ። እሷ ከነሱ ጋር የተያያዘች ናት፣ ግሩፕ አላቸው። ሴትዮዋን ጠቆመኝ። እሷን ጠይቂያት፣ እሷ ራሱ ተመዝግባ ዛሬ የመጨረሻ መሬቷን የምትረከብበት ቦታ ነው ቀን ነው አለኝ። ከዛም በኋላ እሷን ጠየቅኳት። ስጠይቃት አዎ አለችኝ። ወደዛው ወደ ቢሮ በቃ አብረን እየሄድን እንዳለ ወደ ቢሮ ሊወስዱኝ ነው ጋር እነሱ። ከዛ ፊት ለፊት ደግሞ የሆነ ወፍራም የስራ ባጅ ምናምን ነገር አንገቱ ላይ የለበሰ ሰውዬ አሳየኝ። ይሄ አለቃችን ነው፣ ይሄ ነው የመዘገበን። እኛ እንደነገርንሽ እኛ እንዳመጣንሽ እንዳትነግሩና ስራውን እንዲያፋጥንልሽ ለሱ ንገሪው አሉኝ። ወደ ቢሮ ሳይገባ ከዛ አንገቱ ላይ የለበሰውን የስራ መስሪያ ባጅ ምናምን ምን እንደተጻፈበት አላየሁም። በእርግጥ ያው ፎቶ ምናምን አለበት። አናገርኩት። እንደዚህ አለ። አይ ጥሩ አጋጣሚ ነው፣ ዛሬ የመጨረሻ ቀን ነበር አለኝ። እሺ በቃ አንቺ የምትፈልጊው የመኖሪያ ቤት ቦታ ነው ወይስ ደግሞ ለሱቅ ነው የምትፈልጊው አለኝ። አይ ለመኖሪያ ቤት ነው አልኩት። ከዛ ያንኛው ደግሞ የመኖሪያ ቤት ሳይሆን ለሱቅ ነው የምፈልገው አለ። መጀመሪያ ላይ ሰውየውን እንዳምነው ለምን አመንሹ ብትሉኝ ወደ ኋላ ይመልሳችሁና የኮምቦልሻ ልጅ ነኝ፣ ኮምቦልሻ ነገሌን ታውቂያቸዋለሽ እንዴ ብሎ ስም ሲጠራልኝ እሱ አጋጣሚ ስም የጠራቸውን ሰዎች እኔ ያወቅኳቸውና አመንኩት። እኔ ደግሞ ወሎ ኬሚሴ አካባቢ ነኝና ከዛም በኋላ እሱ የስራ መስሪያ ቦታ ለሱቅ ቦታ ነው የምፈልገው አለ። እኔ ደግሞ ለቤት አልኩት። እና ስለዚህ ብር ማሳየት አለባችሁ ኮሚቴዎቹ ብር አጥር ማሳጠሪያ ብር አላቸው ብሎ እንዲሰጧችሁ ማሳየት አለባችሁ። አንቺ 30 ሺህ አውጪ፣ እሱም ደግሞ 50 ሺህ አውጣ አለው። ታያሽ እኔ የምጠቀመው ንግድ ባንክ ነው፣ እሱ ደግሞ አዋሽ ባንክ ይበል እንደዛ አቢሲኒያ ባንክ ይበል እንደዛ አለ። ንግድ ባንኩ ጋር ሴትዮዋ ጋር አብረን ሄድ። ሴትዮዋን ተከተለችኝ። ወፍራም ሰውዬ ወንዱ ጋር ሄዱ። በዚህ በመኪና አለኝ በመኪና ሸኛችኋለሁ ብሎኝ ነበረ ሰውዬው። ትልቁ ሰውዬ መኪና ውስጥ ገብተን ነው ወደ ባንክ ቤቱ ሄር ነው። ከዛ እኔ ንግድ ባንክ እሷ ጋር ገባሁኝ። ብሩን ላወጣ ስል ኤቲኤም ብቻ ነበር ያስኩት። በኤቲኤም ደግሞ ብዙ ብር መውጣት አይችልም። ከዛ ማናጀሩን አናግሪና አሉኝ። ሲስተሙን ያውቃሉ። ማናጀሩን ሂጂና ቃል ገዛ ብር አንሶኝ ነው በያቸው እና እንደዚህ ለቦታ ነው ካልሻቸው መጀመሪያ መንግስት ሰራተኛ ስለሆነ ማግኘት ያለበት እንዳይመቀኝሽ አሉ። ከዛ ማናጀሩን አናገርኩት። ብሩን አወጣሁት። ብሩን ሳወጣ ግን ቶሎ በይ ብላ ታጣድፈኛለች ልጅቷ። እጇን ጣል አድርጋ አንገቴ ላይ ግን ውስጤ ይጠረጥራል ሌባ መሆኗን። ግን ደግሞ በቃ እሷ የምትለኝ ነገር ሁሉ እያረኩኝ ነው። ወደኋላ አልተመለስኩም። ብሩን አወጣሁኝ። እነሱም መጡ። እሱም አወጣ ተብሎ ብሩን ይዞ መጣ። መኪና ውስጥ ገባን። ያው አለቃ ተብዬው ወደ ቢሮ ሊወስደን ነው ጋር። ከዛ መኪና ውስጥ ስንገባ ቢሮ ጋር ደረስ።
እሱም ያወጣውን ብር ይዟል፣ እኔም ያወጣሁትን ብር ይዣለሁ። እሱ ብር አላወጣም። በነገራችን ላይ በፖስታ አስመስሎ ይሄ መናዲል አለ አይደለ? ይሄ ሶፍት ኢትዮጵያ 5 ብር ድሮ ሲሸጥ የነበረው ትናንሿ ሶፍት እሷን እንትን ውስጥ ፖስታ ውስጥ ጠቅጥቆ ብር አስመስሎ ነው የያዘው። ከዛ ቢሮው ጋር ደረስን ብሎ እንውረድ ቢሮው ጋር ደረስን አሉ። የሆነ ትልቅ ህንጻ ጋር ደረስንና ማለት ነው። እና ወርቅ ምናምን እጅሽ ላይ ብራዝሌት ሰዓት ምናምን ለብሰሽ ከሆነ እሱ ተለብሶ አይገባም። ለምን እዛ ውስጥ ይሄን ለብሶ መግባት ክልክል ነው። ብርም ተይዞ አይገባም። ሙስና ልሰጡ ነው ብሎ እንታሰራለን። እኔም ከስራ ይታገዳለሁ አለ አለቃ ተብዬው። ከዛ እኔማ በጭራሽ ቦርሳዬንና ወርቅ አለበስኩም የለኝም ቦርሳዬን ጥዬ አልወርድም አልኳቸው። ቢለምን እኛ ላንቺ ብለን ነው ከአንቺ ምንም ነገር አንጠቀምም። ስለዚህ ላንቺ አስበን ነው እንጂ እኛ ምን እናገኝ መሰለሽ? አንቺ እህታችን እንድትጠቀሚ በስደት ተንከራተሽ ኖረሽ እዚህ ደግሞ በአገርሽ ላይ ቤትሽን ሰርተሽ እንድትኖሪ ላንቺ አስበን ነው አሉ። ከዛ አልተዋጠልኝም። ሌባ እንደሆነ ውስጥ እያወቀን ግን እነሱ የሚሉትን ነገር ከመፈጸም ወደኋላ አላልኩም። ከዛ ያለው አማራጭ በቃ እንደዚህ እናድርጋሉ። ባዶ ፖስታ ይዘዋል። ባዶ ፖስታ መጡና ብሩን እዛ ውስጥ አስገቢና በፖስታ አስመስለሽ ብሩን በፖስታ ትይዥዋለሽ። ያው ቦርሳሽ ሲፈተሽ ብሩን እንዳያዩት፣ ፖስታው ደግሞ ስለሚታሸግ አያዩትም አሉኝ። እሺ አልኳቸው። ብሬንም ስልክም አዲስ ነበር የገዛት በሰዓቱ 30,000 ብር 15,000 ብር የተገዛ ስልክ፣ ከዛ 3,000 የትራንስፖርት የያዝኩትን ሁሉንም ፖስታ ውስጥ ከተትኩት። ከዛ ፖስታ ውስጥ ከተቼ እነሱ ምን አደረጉ? በዛው ቅጽበት ፖስታውን እጄው ላይ ሶፍት የያዘውን ፖስታ ወደ ፖርሳ ያስገቡት፣ ብር የያዘውን ፖስታ ደግሞ ወደ ራሳቸው አስቀርተውታል። እኔማ በቃ ሀይ አሁን ደርሰናል እንውረድ አለኝ። ተራ በተራ ነው በአንድ አንወርድም አለኝ። ከዛ እኔ ወረድኩኝ። ከአለቃ ተብዬው ጋር ስወርድ ቢሮ ጋር ልንገባ ነው ጋር አሁን ብሬን ያስኩኝ መስሎኛል። እኔ ያስኩት ባዶ እንትን ነው ሶፍት ነው። ከዛ ወረድኩኝና አይ ትንሽ እንደተራመር መኪናው ላይ እቃ ረስቻለሁኝ፣ እስኪ ተመልሰሽ አምጪልኝ፣ እናንተ የተመዘገባችሁበት ወረቀት ረስቻለሁ አለኝ። ወደ ኋላ ስዞር መኪናው የለም። አሁንም ወደ ገዚህ ስዞር ደግሞ ሰውየው የለም። በቃ ሰማይና ምድር አንድ ነው የሆነብኝ። ለምን የብሩ ብዛት አይደለም ግን እጄ ላይ ትራንስፖርት ወደ ሀገር የመመለሻ ትራንስፖርት እጄ ላይ አልነበረም። እና ከዛም በኋላ በቃ እንደዚህ አልኩኝ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ነው የሰጠኝ፣ እኔም ወደ አላህ ተመላሽ ነኝ አልኩኝ። ያ አላህ ይሄን ገንዘብ የሰጠኝ አንተ ነህ፣ የወሰድክብኝም አንተ ነህ። ስለዚህ በቃ እንድችል አቅሙን ስጠኝ አልኩኝና በቃ በጣም ደንግጫለሁ። በሰዓቱ ሰውነት እየተርበተበተ እየተርገፈገፈ ነው እንደዚህ ብዬ። ከዛ ሰውን አስደውሉኝ አልኳቸው። የሰውን ክፋት የዛን ቀን ነው ያየሁት። አስደውሉኝ ስልክ አልኳቸው። ስልክ የተሰርቆ ነው እንደዚህ ገፍትሮ ነው የሚያልፉት። የአዲስ አበባ ሰው በተለይ የክፋት ጥግ እስከ መጨረሻ ነው። ምንም ቢቸግራችሁ አዲስ አበባ ሰው አይረዳችሁም። ከዛ በእጃቸው ገፍትሮ ነው ያለፉ። ስልክ ዳስደውሉኝ ፈቃደኛ አይደሉም። ከዛ እንዳጋጣሚ ቦርሳዬ ውስጥ ጠሽ ስልክ ቀርታለኝና ያው በሷ ተጠቀምኩኝ። የሆነ ሻይ ቤት ገባሁኝና እዛ እንደዚህ በኬንዳ የተወጠረ ሻይ ቤት ነገር አለ። እንደዚህ እኮ ሌባ እንደዚህ ወስዶብኝ ነው፣ እስኪ ስልክ አስደውሉ ያልኳቸው። ስልኬን አግኝቻታለሁ ግን ባትሪ የላትም። ከዛ የሆነ ሰውዬ እንደዚህ ተደርጌ ተሰርቄ ምናምን አልኩት። አይ አውቀሽ አስረክበሽ ነው እንጂ ምን አላህ ይቀድረዋል፣ አላህ ቀድሮት ነው ብዬ ምናምን ነው ያወራሁት። አላህ አልቀደረውም። አው ፈልገሽ የሰጠሽውን ነገር አላህ ቀድሮታል አትበይ አለ። እና ያው ሰውየው ሙስሊም ስላልሆነ አልተረዳኝም። እኔም ውስጤን እያሳመንኩኝ ነበር ሌላ ሰው ይፈልግ እዚህ። ከዛም በኋላ ያቺን ጠሽ ስልኬን ይዤ ሄድኩኝ። ከዛም በኋላ ወደ አገሬ መመለስ ስለነበረብኝ 100 ብር ትተውልኛል ለታክሲ መጓጓዣ 100 ብር አስቀሪ ሲሉኝ ያው ለኔ አስበው ነው እነሱ ለታክሲ መጓጓዣ እንዳላጣ እና ያቺን 100 ብር ይዤ ታክሲ ተሳፍሬባት ወደ ምጓዝበት ሀገር መሄድበት መኪናው የሚገኝበት ሄድኩኝ እና ቦሌ አካባቢ ነበረ መኪናው የሚገኘውና ኢቲኤም ይዣለሁኝ። እንዳጋጣሚ በኢቲኤሙ ሄጄ 1000 ብር አውጥቼ በዛ ትራንስፖርት አድርጌ ወደ ሀገሬ ተመለስኩኝ። እና ትምህርት ይሆናችሁ በተለይ ከውጭ ስትመለሱ እንዳትሸወዱ። እኔ የተሸወርኩት በቃ እኔ እንጃ እያወቅኩኝ ነው። ለምን ነክተውኛል፣ ፈዝዣለሁ። ያው ባቅሌ የለሁም ማለት ይቻላል። ግን አላጀዛቸውን ይክፈላቸው እነሱም ራሱ። ለምን ሹፌሩ አለ፣ አለቃ ተብዬው አለ፣ መሬት ወስዳለው የተባለው ግለሰብ አለ። አሁን አንድ ሴት ናት እዛ ውስጥ ያለችው። መኪና ላይ ወጥቻለሁኝ እንደፈለጉ አድርጎ ተጫውተውብኝ ራሱ ቢጥሉኝ ማን ነው የሚጠይቃቸው? ማንም አይጠይቃቸውም። እና አላህ ሲሰጥረኝ ያው በገንዘብ በሰው የመጣ በገንዘብ ያልፋል ተብሎ የለ
እና እንደዚህ አይነት ነገር ነው